ዛሬ ማታ ማንም ሰው እንዳይቀር ብለው እንግዲህ መልእክት አስቀምጠውላችኋል። ሁላችሁም በደስታ በፈገግታ ነው እንግዲህ ኮሜንትም ያስቀምጣችሁ። ያው ሼር በተደረገው ሀይሚዬና ቡራዬን ለማስደሰት የማትጥሩ ጥረት የላችሁም። የጨረቃ ፋሚሊዎች ትለያላችሁ ማለት ነው። ዛሬ ሀይሚዬና ቡራዬ እንግዲህ በአዲስ ነገር መጥቷል ማለት ነው። ይመቻችሁ ይመቻችሁ። ሰላም ሰላም፣ ውድ ቤተሰብ እንዴት ናችሁ? ደህና ናችሁ? ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ዝት ይበልልኝ። ዛሬ ደግሞ ለየት ባለ መጣዋል ማለት ነው። እንዴት እንደሚያምሩት የኔ ፈገግታዎች የምር አይን አይኗን እያየ ዛሬ ማታ ማንም እንዳይቀር ብለው እንግዲህ አስቀምጠዋል ማለት ነው። ይመቻችሁ ይመቻችሁ። ምን ይሆን ሰፍ ብለን እንጠብቃለን። በሰላም በፈገግታ በምን እንጠብቃችኋለን ማለት ነው። ብቻ እናንተ በሰላም ኑልን። ሌላ ሰው ጣልቃ እንዳይገባባችሁ ከአሁን በኋላ ነው የምንለው። ሌላ ሰው እንዳታመጡብን። እናንተ ብቻ ኑልን ነው የምንለው። እና እንዲሁም ደግሞ ትናንትና በጠየቃችሁኝ እንትን ማለት ነው መቼ ነው እያላችሁ ለጠየቃችሁኝ ቅድም መልስ አልመለስኩም ይመስለኛል። እና እሁድ አሁን የፊታችን እሁድ ማለት ነው። ስለዚህ የቀጠሮ ጌማቸው መቼ ነው ስንት ሰዓት ነው እያላችሁ የጠየቃችሁኝ ስላላችሁ፣ ስለዚህ የቀጠሮ ጌማቸው ማለት ነው እነሱ እሁድ ነው ከምሽቱ 4 ሰዓት ነው የኔ ውዶች የኔ ምርጦች ማለት ነው። ስለዚህ ማንም ሰውም እንዳይቀር ብለዋል ማለት ነው። ስለዚህ ሄዳችሁ በሳቅ በፈገግታ ጨረቃ ፋሚሊዎችን የምትወዱ ማለት ነው ሁላችሁም እሁድ አላት ቀጠሮ። ሀይሚዬ ለመጀመሪያ ጊዜ ነው እንግዲህ ጌም የምትጫወተው። ተጫውታ አታውቅም። ያው ላይቭ ላይ ምናምን ተገባለች ግን ጌም ተጫውታ ስለማታውቅ ለመጀመሪያ ጊዜ ያው ስለወደዷትና ስላከበሯት እንግዲህ ከግምጃይ ጋራ አብረው ጨዋታቸውን ይጀምራሉ ማለት ነው። እሁድ ለጠየቃችሁ ሰዎች ይሄን መልስ ሰጥቻለሁኝ። ገብታችሁ ደግሞ እዛም ኮሜንት ማስተያየት ምንም የሰጣችሁ ደግሞ አላችሁ። ስለዚህ የኔ ውዶች የኔ ምርጦች በላይክ ግቡ።